በላ በኩል ሶሻል ዲሞክራሲ የሚባለው ደግሞ በነፃ ገበያ ስርዓት ውስጥ በዋነኛነት ባለሀብቶች የሚያቋቁሙት መንግስት ያልሆነ ደሃው ህዝብ የሚያቋቁመው ሰራተኛው ህዝብ የፋብሪካ የወዛደር ላባደር ምንለው የህብረተሰብ ክፍል የሚያቋቁመው መንግስት ነው ሶሻል ዲሞክራሲ መንግስት የሚባለው። ነገር ግን ይሄ ሆኖ ይሄ ሶሻል ዲሞክራሲ መንግስት በምርጫ የሚቋቋም ነው። ዋናው መራጩ ደሃው ህዝብ ነው። ደሃው ህዝብ ይመርጣል፣ መንግስት የሱ ወኪሎች ይመርጣል። ወኪሎቹ ግን ያው በካፒታሊዝም አጥር ውስጥ ነው የሚሰሩት። ስለዚህ ሀብታሙን ደህንነት ብዙ አይነኩትም። ትልቁ ስራቸው ምንድነው? ሀብታሙን በከፍተኛ ደረጃ ግብር ያስከፍሉታል። በከፍተኛ ደረጃ ሀብታሙን ግብር ካስከፈሉ በኋላ በዚህ ግብር የደሃውን የመኖሪያ ቤት ችግር፣ የደሃውን የትምህርት ቤት ችግር፣ የደሃውን የስራ አጥነት ችግር፣ የደሃውን የማህበራዊ ሕክምና ችግር፣ እነዚህን የመሳሰሉ ችግሮች የዝቅተኛ ገቢ ያላቸውን መራጭ ህብረተሰብ በከፍተኛ ደረጃ የሚጠቅሙበት ሁኔታ ነው የሚፈጠረው። ይሄ አይነቱ ስርዓት በካፒታሊዝም ውስጥ የመጣው ብዙ ጊዜ የመጀመሪያው ሊበራል የሚባለው አስተዳደር ዋናው ግቡ ሀብታሞችን መጥቀም ስለነበረ ሀብታሞቹን እየጠቀመ ደሃውን የሚጫንበት ሁኔታ ስለነበር ደሃው ከፍቶት የሚያመጽበት ሁኔታ ነው የተፈጠረው። የደሃው ህብረተሰብ አመጽ የካፒታሊስት ስርዓትን ለአደጋ የሚያጋልጥ የሆነበት ሁኔታ ተፈጠረ። ቀውስ ውስጥ ይገባል። ካፒታሊዝም በሁለተኛ ዓለም ጦርነት ውስጥ እንደገባው መላወስ ያቅተዋል፣ ወደፊት መራመድ ያቅተዋል፣ የህብረተሰብን ችግሮች ሙሉ በሙሉ ማቃለል ያቅተዋል። ስለዚህ ስርዓቱ መቀጠል ካለበት የተወሰነ የአሰራር ለውጥ ማድረግ አለበት። የካፒታሊዝምን መሰረታዊ ባህሪያቶች ሳይቀይር እዛው ሳለ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች በተሻለ ደረጃ የሚጠቅም ነገር ማምጣት ይኖርበታል ማለት ነው። ለምሳሌ ሰራተኞች በደም ተደራጅተው በየጊዜው እየተደራደሩ ደሞዛቸው እንዲጨምር የሚያገኙት ጥቅም እንዲሰፋ ያደርጋል። አሁን በቀደም ካየነው ኒዮሊበራሊዝም አኳያ ስናየው ኒዮሊበራሊዝም የሰራተኛ የመደራጀት መብት ላይ በጣም ሰፊ የማጥቃት እርምጃ ነው የወሰደው። በእንግሊዝ ሀገር ለምሳሌ የዛሬ 30 አመት ገደማ ታቸር የምትባለው ጠቅላይ ሚኒስትር ስትመጣ የመጀመሪያ ስራዋ የነበረው የሰራተኛ ማህበር ማፍረስ ነው። የመጀመሪያ ስራዋ የተደራጀ ሰራተኛ ካለ ይሄ የተደራጀ ሰራተኛ የመደራደር አቅም አለው። የመደራደር አቅም ካለው የባለሀብቱ ከትርፉ ቀንሶ ለሰራተኛው ለመስጠት ይገደዳል። ስለዚህ ባለሀብቱ እንደ ልቡ እንዲንቀሳቀስ እድል አያገኝም። ስለዚህ ባለሀብቱ እንዲንቀሳቀስ ሰራተኛ ማህበራት መፍረስ አለባቸው ነበር የምትለው። በሶሻል ዲሞክራሲ በሌበር ፓርቲ በመሳሰሉት ወቅቶች ተደራጅተው የነበሩትን የሰራተኛ ማህበራት በሰፊው ዘምታ ያፈረሰችበት ሁኔታ ነው የምንመለከተው። በአሜሪካንም እንደዚሁ ነው። ሬገን የሚባለው የአሜሪካ ፕሬዝዳንት ሲመጣ ትንሽ የአመጽ ምልክት ያሳዩ ሰራተኞችን በሙሉ ነው የበተናቸው በሙሉ። ኒዮሊበራሊዝም የሰራተኛ መብት በማፈን በማፈራረስ ማህበራቱን በማፈራረስ እና የሰራተኛ ንቅናቄ በማዳከም ላይ ነው ያተኮረው። ሶሻል ዲሞክራሲ የሚባለው የሰራተኛ ማህበር በማደራጀት የሚባለው ደግሞ የሰራተኛ ማህበር እንዲደራጅ የመደራደር አቅሙ እንዲጠናከር የመደራደር አቅሙ ተጠናክሮ ደግሞ ከባለ ሀብቱ ከፍ ያለ ጥቅም እንዲያገኝ የማድረግ ባህሪ ያለው ነው። በካፒታሊዝም ውስጥ የዚህ አይነት ባህሪ ያለው ነገር እንዳለ ነው የምንመለከተው። ስለዚህ ሶሻል ዲሞክራሲ የምንለው ነገር ካፒታሊዝም ውስጥ ሆኖ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች የሚያደላ ያስተዳደር አይነት ነው ሶሻል ዲሞክራሲ።